ሰላም ጤና ይስጥልን ክብራን ተመልካቾቻችን ከካፋ ቴሌቪዥን ለሳቱ ያዘጋጀናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃን ነኝ። ወጣት ስራ ፈጣሪዎችን የሚመለከታቸው አካላት መደገፍ እንደሚገባቸው ተገለጸ። ይህ የተባለው የቦንጋ ከተማ አስተዳደር ምክር ቤት የቀበሌ ምክር ቤቶች የጋራ ምክክር ፎረም ተሳታፊዎች የመስክ ምልከታ ባደረጉበት ወቅት ነው። ናስር ተማም ያዘጋጀው እንደሚከተል ይቀርባል። የመስክ ጉብኝቱ የቦንጋ 01 ቀበሌ በተለምዶ የሚሽን ሰፈር ነዋሪ በሆነ ወጣት ምሩጽ ሀብተ ማርያም ስራ ላይ ያተኮረ ሲሆን ዘመናዊ የንብ እርባታ ዘዴውና የእንስሳት መኖ ማሳው የጎብኚዎችን አድናቆት አትርፎለታል። የስራ ፈጠራው ባለቤት የሆነው ይህ ወጣት በዚህ ወቅት በእንስሳት እርባታ ሳይንስ ሰልጥኖ የተመረቀ መሆኑን ለታዳሚዎቹ ገልጾ በሙያና ክህሎቱ ራሱንና ማህበረሰቡን የበለጠ ለመጥቀም በግል መስራትን እንደመረጠ አስረድቷል። በእንስሳት እርባታ ኮሌጅ ተምሬ የመጣሁት ነኝ። ከዛ በኋላ ነው እንደምታዩት የንብ እርባታ አንደኛ ሙያውም አለኝ ፍቅሩም አለኝ። ያው የአርሶ አደር ልጅ ነኝ። የመምህር ልጅ ቢሆንም አርሶ አደርነቱን ፍቅሩ ስላለኝ ወደ ንብ እርባታው መግባት ነበረብኝና ያለውን ተፈጥሮ ያለውን ሀብት በማየት ያው ሙያዬን እና እውቀቴን ባወርድ ምናልባት ለኔም ጠቅሜ ለአካባቢው ማህበረሰብና ለሀገር አስተዋጽኦ ያበረክታል የሚል እምነት ስለነበረኝ ሙያዬን ተጠቅሜ ወደ ስራው ለመግባት ይያለው። ዘመናዊ የንብ እርባታ ስራ ከባህላዊ ስነ ዘዴ ጋር ሲነጻጸር ምንም አይነት ያደጋ ስጋት እንደሌለውና ውጤቱም እጅግ ከፍተኛ መሆኑን ወጣት ምሩጽ አስረድቶ የሚከተለውን ማብራሪያ ለጉብኝቱ ተሳታፊዎች አድርጓል። ብዙ ቦታ የሚፈልግ ስራ አይደለም። ብዙ የተወሳሰበ ነገር የሚፈልግ በቀላሉ ሊኬድ የሚችል ነውና በአለም በሰለጠኑ ከተሞች መሀል ይረባል ንብ ፎቅ ላይ። ስለዚህ ጋጣ ላይ እንዴት እናመርታለን የሚለውን ይሄን እንደ ማሳያ መውሰድ ይቻላልና የአካባቢው አየርና ስነ ምህዳር ለንብ እርባታ ምቹና ተስማሚ መሆኑን የገለጸው ወጣት ምሩጽ ለገበያ የሚያቀርበው የማር ምርትም ተፈጥሯዊና ጥራቱን የጠበቀ በመሆኑ የውጭና የሀገር ውስጥ ደንበኞችን አድናቆት እንዳስገኘ ተናግሯል። ከኔ ምርት ማሳ የሚወጣው ምርት ያልደረሰው የዓለም ክፍል የለም። ይሄ ለማጋነን አይደለም ማወራው። የአየር መንገድ መጽሔት ስለዚህ ምርት ጽፏል። ከፍያ አይደለም በራሱ ጊዜ ነው መጣ። ማሳመን አቅምም የለኝም። ኢቢኤስ ያልመጣ ኢቢኤስ ሲኤንኤን የአሜሪካው የኢትዮጵያ ኢቲቪ መጥቷል። ፋና ደርሷል። በእግረ መንገድ ደግሞ ያልደረሱ የዓለም ክፍሎች የሉም። ናሙና ከጃፓን የዓለም አቀፍ ባለሙያዎች የማር ባለ ኤክስፐርቶች መጥቶ ናሙና ወስዶ እስከ 50 ኪሎ ግራም ወስደዋል። ከዛ በኋላ እስከ 5000 ኪሎ ግራም ነው የተጠየቅኩኝ። የኢትዮጵያ ማር ብሎም የከፋ ማር በዓለም ደረጃ ይፈልጋል። ለምን? ስለሚጣፍጥ አይደለም፣ ስለ ንጥረ ነገሩ ከአፈር ውስጥ ስላለው ንጥረ ነገር ነውና ይሄን እንድትይዙልኝ ፈልጋለሁ። የእንስሳት መኖ ዝግጅትና አቅርቦትም ሙያውን የተከተለ እንደሆነም አብራርቷል። ከዚህ በፊት ይሄ ቦታ ሜዳ ነው፣ ባዶ ሜዳ ነበርና ያው እንዲ ለማ ሲደረግ እንዲ ዝም ብሎ አንዳንድ ጊዜ የተሻሻሉ መኖች ትንሽ የተሻለ አፈር ይፈልጋሉ። መሬት የለማ መሬትና ይሄን ለማልማት እንደ ንቡ ያልደከምኩት የኔ ላብ ነው። ይሄን ያለማው ከሰውነቴ የወጣ ላብ ጠጥቶ ነው ወደ ላይ የተነሳው። እውነት ለመናገር ምኮራበት ነውና እበት ተሸክሜ ኖራ ነው መሬቱ ትንሽ እጃችሁ ብታስገቡ ኖራ ነው የሚወጣው። ስለዚህ እበት ሰተን ነው የተፈጥሮ ማዳበሪያ ሰጥቼ ነው። የጉብኝቱ ተሳታፊዎችም ባዩት ነገር መደመማቸውና መደሰታቸውን ገልጸው ተሞክሮውን በመውሰድ ወደ ተግባር ለመቀየር እንደተነሳሱም ተናግረዋል። ዛሬ ካየነው ከንብ እርባታ ስንነሳ አሁን እዚህ ላይ ያየነው ምርት ምን አይነት እንደሆነ ለወደፊቱ ወጣቱ ከዚህ ተሞክሮ ተነስቶ እንደዚህ ቢሰራ እንዴት ራሱን እንደሚለውጥ ለአገሪቱ እንዴት አገሪቷን ሊጠቅም እንደሚችልና ለቀጣይ ለአገር እድገትም አስተዋጽኦ ይኖራል የሚል ሙሉ እምነት ይዤ ከዛ አይቼ ተመልሻለሁ። ይሄን ሲያይ እኔ በጣም ደስታ ነው ተሰማኝ። ለምን ብዙ እምቅ ሀብት በእጃችን አለ። እኛ እዚህ አካባቢ እንደ 01 ቀጠና ብዙም እይታ ውስጥ አልገባም፣ በመንግስትም እይታ ውስጥ አልገባም። ብዙ መጠቀም የምንችላቸው የተፈጥሮ ድልድይ ራሱ የእግዚአብሔር ድልድይ ያለበት ፏፏቴ ያለበት የኛ ቀጠና ውስጥ ነው። እዛም ዙሪያ ላይ መስራት የምንችላቸው ብዙ ነገሮች የምንሰራቸውን አሁን በአንድ ግለሰብ በአንድ ወጣት ጓሮ መተን ስናይ
ሌላውን የሚያነሳሳ ነገር ያን ቀፎ አይተናል። ንቦች እንዴት እንደሆኑ ንብን እንዴት መያዝ እንደሚቻል እንዴት ማሳደር እንደሚቻል ቅድም ከራሱ የተረዳን ነገር አለ። ንብ የምናመጣ እኛንን ንቧን መንከባከብ አለብን። ንቧን ለማቆየት እኔ አሁን በግለ እንኳን ቢኖር እንዴት ማቆየት እንደሚችል ምን እንደሚያስፈልግ ንብ በራሷ ለመኖር ምን አይነት ሽታ እንደሚያስፈልጋት ይሄን ሁሉ የተረዳሁትና አሁን ደግሞ ወደዚህ ሁለተኛ ስንመጣ ይሄ ለከብት መኖ የተተከለ ተክል ነው። ነገ ይሄን ነገር ተዘጋጅቶ ድርቆሽ ሆኖ ሲቀርብ ገንዘብ ወደ ገንዘብ ነው የሚቀየረው። ሪቆም ሳይሄድ ወደኛ አካባቢ አሉ ከብቶች ከብት እርባታ ላይ ሌሎች እየተጠቀሙበት ያለና በሂደት እሱም ጎን ለጎን ለመስራት ዝግጁ ሆኖ ያለበትን ስናይ እኛም በቀጠናችን ወስደን ከራስም ጀምሮ ማለት ነው ከራስም ጀምሮ ስራ አጥ ሴቶችንና ወጣቶችን በማደራጀት እኛ አሁን የሴቶች ስራ ነው። አሁን ንብ በተለይ እንደ ሴቶች ራሱ ስራ አጥ ሴቶች ቤት ውስጥ የሞላን ይሄን በቀላል የመስራት አቅምም ያለንና ይሄን ሲያይ እኔ እውነት ከባድ ደስታ ነው ዛሬ የተሰማኝ። የቦንጋ ከተማ አስተዳደር ምክር ቤት ዋና አፈ ጉባኤ አቶ አጥናፉ ወልደ ጻዲቅ በበኩላቸው ስለ ጉብኝቱ ዋና ዓላማ ያስረዳሉ። የጉብኝቱ ዓላማ አስፈጻሚ፣ ህግ አውጪ፣ ህግ ተርጓሚና አስፈጻሚ ተብሎ ሶስቱ መንግስት አካላቶች ናቸው ያው በሀገሪቱ ያሉትና አስፈጻሚ አካላቱ ያንን እነዚህ መሬት ላይ ህዝብ ጋር ጠብ የሚሉ ነገሮችን ነው የሚያከናውኑት። ህግ አውጪው ደግሞ ህግ ማውጣት ያው በተደጋጋሚም ስንሎም ስለነበረ ብዙም እሱ እንደውም ግልጽ ስለሆነ እሱ ጋር ብዙ ማብራሪያ አስፈልግምና እነዚህ ሶስቱ አካላት የሚሰሩት ለህዝብ ነው። አንዱ አልሰራም አንዱ እየሰራው ነው የሚል ልዩነት እንዳይኖር ምናልባት በየጉባኤ የሚገመገሙ እነዛ ስራዎች ስለሆኑ እነዚህን ስራዎች ደግሞ አቅርቦ የሚያስገመግሙ አስፈጻሚ አካላት ስለሆኑ እውነት መሬት ላይ አለ ወይ የሚለውን ነገር በአንድ በኩል ያረጋግጣል። በሌላ በኩል የምክር ቤት ሚና ምንድነው? ምክር ቤቶች ባሉበት ቦታ ላይ ምን አይነት ሚና ነው የሚወጡት የሚለውን ለመግለጽ ያክል መሬት ላይ እውነት ህዝብ ጋር አለ ስራ ወይ ህዝብ ተጠቃሚነቱ በዚህ ልክ ያረጋገጥን ነው ወይ የሚለውን ለማረጋገጥ ነው። በጉብኝቱ ከመደነቅና መደሰት ባሻገር የተገኘውን ልምድ ቀምሮ የማስፋት ተልዕኮ እንዳለው የገለጹት አቶ አጥናፉ በዚህም የተቀመጡ አቅጣጫዎችን አብራርተዋል። ይሄን ተሞክሮ ለመቀመርም ያክል ነው። አሁን ትላንትና ፎረሙ ሲሳተፍ አፈ ጉባኤዎች ብቻ አይደሉም፣ አስተዳዳሪዎች አሉ፣ ሌላ የሚመለከታቸው አካላት አሉ፣ ከከተማ አስተዳደር መዋቅርም አመራሮች አሉ። ሁሉም የየድርሻውን ይወስዳል ማለት ነው። የየድርሻውን ሲወስድ ይሄ ተሞክሮ እነዚህ ሰዎች ስብጥር እዛ ቦታ አንድ ቀበሌ ላይ የ6 ቀበሌ አፈ ጉባኤ የ6 ቀበሌ አስተዳዳሪዎች የከተማ አመራር እዛ ሲገኝ ይሄን ተሞክሮ ወስዶ ሌላኛው ቀበሌ ማለት ዋናው ህዝብ የሚኖርበት ነው። ዋናው መሰረቱ እዛ ነው። እኛ መዋቅር ነው የምንመራው፣ ህዝቡ ታች ነው ያለው። ስለዚህ ይሄኛውን እዛ ዋናውን ህዝብ ያለበትን እየመሩ ያሉ አመራሮች ህዝባቸውን ወስዶ በዚህ ልክ የተላለፈውን መልእክት በአንድ በኩል በሌላ በኩል ተግባሩን ወስዶ ወደ እነሱ ተግባራዊ ማድረግ አለባቸው። ትላንት ያየነው አሁን ቀላል ስራ አይደለም። በዚህ በኩል ንብ እርባታ ማር፣ በዚህ በኩል ደግሞ የከብት እርባታ መኖ ተከላ። እኔ ቦንጋ ላይ ይሄ በጣም በየቦታ አለ። አቅም ቢኖረን እና ምናልባት የትራንስፖርቴሽኑ ሚኑ ቢመቻችልን ከዚህም አይተናነሱ እና የሚበልጡ ሙሉ ሊኖሩ ይችላሉ። የትላንትናውን የሚለየው ግን በጥራት ደረጃ በዓለም አቀፍ ስታንዳርድ የሚመረት ምርት መሆኑ እጅግ በጣም ከፍተኛ ደረጃ የሚያሰጡ ነው። እነዚህን ሰብስበን ላልደረሰው ማድረስ ነው። አሁን ትላንትና አንድ ወጣት እጅግ በጣም ደስ በሚል ሁኔታ ሲያስረዳን የነበረው በጣም ደስ የሚል መኖ ካመረተው ጎረቤት ቀበሌ አዲዮ ወረዳ ይመስለኛል እዚህ ወደ ላይ መልጋዋ ምናምን የሚባሉ ቀበሌዎች ላይ ያንን መኖ ለነሱም እያዳረሰ እንደሆነ ነው። በጊምቦ ወረዳ ከሚገኙ ታዳጊ ማዘጋጃ ቤቶች አንዱ በሆነው በዝንጋጅ ታዳጊ ማዘጋጃ በመንግስት ድጋፍና ከማዘጋጃ ቤቱ የውስጥ ገቢ መንገድ ስራ መጀመሩን ምክንያት በማድረግ የወረዳው ከተማ ልማትና ኮንስትራክሽን ጽህፈት ቤት የመስክ ምልከታ አደረገ። ጽዮን ታደለ ተጨማሪ አላት። መንገድ ያለው መኖሩ የከተማው ማህበረሰብ የመልካም አስተዳደር ችግር ተብሎ ሲቀርብ የነበረ መሆኑን የጠቆሙት የአካባቢው ነዋሪ አቶ ገብሬ ኃይሌ አሁን ላይ የውስጥ ለውስጥ መንገድ በመጀመሩ ደስተኛ መሆናቸውን ጠቅሰው ለስኬታማነቱ ሁሉም የሚጠበቅባቸውን ኃላፊነት እንዲወጡም ገልጸዋል። የመንገድ ስራውን በጥራት ለማጠናቀቅ የልማት ኮሚቴ ተቋቁሞ በአጽንኦት ክትትል ተደርጎ እየተሰራ መሆኑን የዝንጋጃ ማዘጋጃ ቤት ስራ አስኪያጅ አቶ መብራቱ ከበደ ጠቁመዋል። የውስጥ ለውስጥ መንገድ
በከተማው ለመጀመሪያ ጊዜ እየተሰራ መሆኑን በመግለጽ ለመስራት ከታቀደው 4 ኪሎ ሜትር ውስጥ እስካሁን 2 ኪሎ ሜትር መንገድ ልማት ከ250 ሺህ ብር በላይ በሆነ ወጪ ስራውን እያስኬዱ መሆኑን አስቀምጠዋል። የአካባቢው ማህበረሰብ በመንገድ ስራ ደስተኛ መሆኑን የገለጹት አቶ መብራቱ ይህንን መንገድ በተፈለገው ደረጃ ለማጠናቀቅ የወረዳው መንግስት የኪራይ ሰዓት እንዲጨምርና በተጠናከረ መልኩ አስፈላጊውን ድጋፍ እንዲያደርግም ጥሪ አቅርበዋል። የከተማው ነዋሪ ከሆኑት መካከል አቶ ገብሬ አየለ እንዳሉት የመንገድ ልማት የህብረተሰቡ የብዙ ጊዜ ጥያቄ በመሆኑ ህዝቡ ገንዘብ በማሰባሰብ መንገዱን ለጥርጊያ ስራ ምቹ በማድረግ የበኩሉን እየተወጣ መሆናቸውን በመግለጽ በቀጣይ ከጡላ እስከ ዝንጋጃ ያለውን የዩራፕ መንገድ በተቀመጠበት የጊዜ ሰሌዳ እንዲጠናቀቅ የገንዘብ የጉልበትና የተለያዩ ድጋፍ ለማድረግ እየተንቀሳቀሱ መሆናቸውን ጠቁመዋል ሲል የዘገበው የጊምቦ ወረዳ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት። መገናኛ ብዙሃን ለሀገር ብሔራዊ ጥቅም መከበር ቅድሚያ ሰጥተው ሊሰሩ እንደሚገባ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ገለጹ። ከተለያዩ የግል መገናኛ ብዙሃን ለተውጣጡ ጋዜጠኞች በአፍሪካ አመራር ልቀት አካዳሚ ለ4 ቀናት ሲሰጥ የቆየው የአቅም ግንባታ ስልጠና ተጠናቋል። ለዝርዝሩ መረት ማሙ በማጠቃለያ መርሃ ግብሩ ላይ የመንግስት ኮሚኒኬሽን አገልግሎት ሚኒስቴር ዶክተር ለገሰ ቱሉና የመገናኛ ብዙሃን ባለስልጣን ዋና ዳይሬክተር መሐመድ ኢድሪስ ተገኝተዋል። የመንግስት ኮሚኒኬሽን አገልግሎት ሚኒስቴር ዶክተር ለገሰ ቱሉም በዚህ ጊዜ እንዳሉት መገናኛ ብዙሃን የሀገርን ብሔራዊ ጥቅም ማስጠበቅና ስርዓተ ግንባታ ላይ ብዙ መስራት ይጠበቅባቸዋልም ብሏል። ሀገራዊ መግባባት ላይ መገናኛ ብዙሃን በሚጠበቅበት ደረጃ እየሰራ እንዳልሆነ ገልጸው ህዝብን የሚያቀራርቡ አንድነትን የሚያረጋግጡ ስራዎች ላይ ሊያተኩሩ እንደሚገባም አጽንኦት ሰጥተዋል። በአንዳንድ መገናኛ ብዙሃን ዘንድ ሚዛናዊ ሆኖ ከመዘገብ ይልቅ ወገንተኝነት እየተስተዋለ ነው ያሉት ሚኒስትሩም ይህም ለሰላምና ለሀገር ግንባታ ሳንካ በመሆኑ ሊስተካከል እንደሚገባም አንስተዋል። መገናኛ ብዙሃን በስራዎቻቸው ሀገርን ማስቀደም እንደሚጠበቅባቸው ጠቅሰው በዚህም ረገድ መንግስት አስፈላጊውን ድጋፍ ያደርጋልን ብሏል። በመድረኩ የውይይት መነሻ ያቀረቡት የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር መሐመድ ኢድሪስ በበኩላቸው መገናኛ ብዙሃን አብሮ የሚያኖር ነገር እየሰራ ነው ወይ ትውልድን እየገነባ ነው ወይ የሚለውን ቆም ብሎ ሊያጤን ይገባልም ብሏል። የመገናኛ ብዙሃን ባለሙያዎችም አቅም ማነስ፣ የማህበራዊ ሚዲያ ተጽዕኖ እንዲሁም የግንዛቤ ክፍተቶች በአግባቡ እንዳይሰሩ ከሚያደርጓቸው ምክንያቶች መካከል ይገኙበታል። በቀጣይ መገናኛ ብዙሃን የህግና ሙያዊ ስነ ምግባር ላይ ግንዛቤ የሚያስጨብጡ ስልጣኖችን መስጠት እንዲሁም ተጠያቂነትን የማስፈን ስራ መተግበር እንደሚገባም አጽንኦት ሰጥተዋል። ከስልጠና ተሳታፊዎች መካከል የአዋሽ ኤፍኤም ሬዲዮ ጋዜጠኛ አህመድ አደም የግል መገናኛ ብዙሃን ገቢ በሚያስገኙ ጉዳዮች ላይ ትኩረት ማድረጋቸው በብሔራዊ አቅምና ሀገራዊ መግባባት ላይ ትኩረት አድርጎ እንዳይሰሩ ማድረጉን ነው የተናገረው። መገናኛ ብዙሃን በተለይ ማህበረሰቡን ማስተማርና ማንቃት ላይ ትኩረት ማድረግ እንዳለባቸው ነው የተናገሩት። ማህበራዊ ሚዲያ እየፈጠረ ያለው አሉታዊ ጫና ቸል ሊባል እንደማይገባ የተናገሩት ደግሞ የአዲስ ዋልታ ቴሌቪዥን ጋዜጠኛ ሳሙኤል ዳኛቸው ነው። በማህበራዊ ሚዲያ የሚለቀቁ መረጃዎችን በተገቢው መልክ ማጥራት እንደሚገባ ነው የተናገሩ ሲል ኢዜአ ነው ዘገበው። ወደ ውጭ ዜና ስናልፍ የአሜሪካው ፕሬዝዳንት ጆ ባይደን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የጋዛ ጦርነትን እየመሩበት ያለው መንገድ ሀገራቸውን ከመጥቀም ይልቅ እየጎዳ ነው ሲሉ አሳሰቡ። ለዝርዝሩ ክፍል ያለው የአሜሪካው ፕሬዝዳንት ጆ ባይደን ጠቅላይ ሚኒስትር ኔታንያሁ በጋዛ ለሚጠፋው ንጹሃን ሕይወት የበለጠ ትኩረት መስጠት አለባቸው ብለዋል። እስራኤል በጋዛ የሚገኘውን ሐማስ ለማጥፋት የያዘችውን አቋም እንደሚደግፉ ያስታወቁት ፕሬዝዳንት ባይደን ነገር ግን በንጹሃን ዜጎች ላይ ከሚደርሰው እልቂትና ወደ ጋዛ እርዳታ እንዳይገባ ከሚደረገው ክልከላ ጋር ተያይዞ በአስተዳደራቸውና በጠቅላይ ሚኒስትር ኔታንያሁ መካከል ያሉ አለመግባባቶች እየሰፉ መጥተዋል ነው የተባለው። ባይደን የእስራኤል ራፋህን መውረር ለጠቅላይ ሚኒስትር ኔታንያሁ ቀይ መስመር ነው ሲሉም አሳስበዋል ነው የተባለው። የባይደን አስተዳደር እስራኤል በራፋ የተጠለሉ 1.3 ሚሊዮን ዜጎች ደህንነታቸው ተጠብቆ ስፍራውን ሳይለቁ የታቀደ ጥቃት እንዳትጀምር ሲያሳስብ መቆየቱም ይታወሳል። ባሳለፍነው ሐሙስ ባይደን አሜሪካ ለጋዛ የእርዳታ እህሎችን በባህር ለማድረስ ይቻል ዘንድ ጊዜያዊ ወደብ እንደምትገነባ ማስታወቋም ይታወሳል። ባይደን ባለፈው ወር እስራኤልና ሐማስ በረመዳን ወቅት በጊዜያዊነት ውጊያን ለማቆም ሊስማሙ እንደሚችሉ ተስፋ እንዳላቸው ገልጸው ነበር። ሆኖም ግን ሐማስና እስራኤልን ለማሸማገል ባሳለፍነው ሳምንት በግብጽ ካይሮ ሲደረግ የነበረው ውይይት ያለ ውጤት ተጠናቋል። ክቡራን ተመልካቾቻችን ከካፋ ቴሌቪዥን ለሳቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን እየመራው እኔ ብሩክታይት ብርሃኑ አብራችሁ ቆይታ አደረኩ። ከቀሪ የካፋ ቴሌቪዥን መሰናዶች ጋር መልካም ጊዜ